ገስኩት አንተ ማስረገዝ አትችልም የራሴ ልጅ እኮ ነው ትጂዬ ልጅ በጭቃ የሚጠፈጠፍ ይመስላል እንዴ አንተ ማስረገዝ አትችልም ህፃን ልጅ ነህ አረ ትጂዬ ታያብረን እንኑር እንደ ድሯችን ሆን እኮ እንችላለን ትጂ ጭራሽ ምን ነሽ ነው ጭራሽ ቤተሰቦቼም እኮ የትም ታኮ ብሏል ልጅ አለኝ ስላቸው ደስ ብሏቸዋል ግቢውን የተሾላ አይደለ ማስተዳደር እኮ ይችላል ቤተሰቦች አዎ አንተ ያተንከሲስ አባት ካተቱሾ ማና ያለክ አረ ትጂዬ አረ ዝም በለነ ትጂጂ አትበልብኝ ህፃን ልጅ አንተ ህፃን ማስረገዝ አትችልም አልኩ አርፈ ቁጭ በል ቤተሰቦቼ እኮ ነግሬያችኋለሁ ትምጣ እሺ እናኖራታለን ልጁም ይምጣ እሷም ትምጣ እናኖራታለን እኮ ብለዋል አረ ትጂዬ በእናትህ ይሻለው ያንተ ቤተሰቦች ናቸው አተቶሾም ያ ከይሴ አባት ነው ትምጣ ያለው እሺ ነው ውርደቱስ ጓደኞቼስ ውርደቱን እሺ ሊላን እንኳን እሺ በከንቱ ልቀጥ ብለ ትምህርትህን ተማር አንተ ህፃን ማስረገዝ አትችልም ፔሬድ አስረግጬ ነገርኩ በቃ ከዚህ በኋላ አትለፍልፍብኝ አረ ትጂ አረ በእናትህ ውስጥ ነው የከተትሽኝ በእናትሽ ዛሬ ይኸውልሽ እኔ ተነጋግራችሁ እንድትፈቱ ነው የፈለኩት ምን ይፈታል የታሰረ ነገር ነው ይሄ ልጅ አሁን ማስረገዝ የሚችል ይመስልሻል አንቺ ተሾማም አባቴም ተሾማም እናቴም ሁሉም እኮ ትምጣ እኮ አንተ ቤተሰቦች እዛ ቆሻሾች ደግሞ አባታ አብሶ በጣም ባለጌና የወደቀ ሰው እኮ ነው አድምጠኛውን አንተ ዝም ብለህ ትጂ አትበል እኔ ምነግረን አስረግጠ ወቅ እኔ ያረገዝኩት ካንተ አይደለም በሁለት ቀን በሶስት ቀን ግንኙነት እኮ የኔ ጌታ ቤቢ አንተ ህፃን ልጅ ነህ ማስረገዝ አትችልም እሺ ይሄን አርፈ ተቀበለ ቁጭ በል አስረግጬ ምነግረን ነገር ደግሞ እኔ ያረገዝኩ ወንድምህን ነው ይሄ ያቶ ተሾመ ልጅ ነው ጉድ የሰራኝ ያ ከይሴ አባት ነው እዚህ ሆዴ ውስጥ ያለው ወንድምህ ነው የእውነትሽ ነው ሆነ ያያልሽኛ አዎ ነገርኩሽ እኮ እኔ ያረገዝኩትኝ ከሱ ሳይሆን ወንድሙን ነው ለማንኛውም ልሂድሽ እኔ መቤት ይበቃሻል እዚህ ድረስ እሺ ማለት እንዲቆርጥለት በደንብ ንገሪው ምን ልንገረው ያረገዝኩት ከአባትህ ነው ካቶ ተሾመ ወንድምህን ያረገዝኩት በቃ አለቀ እኔ መቤት ልሂድብሽ እሺ በጣም ይቅርታ ይልሽ አንዴ ሰላም እንዴት ናችሁ ሁሉ ሰላም ፒስ ነው እንደዚህ አይነት ቪዲዮ የሚሰሩ ሰዎች ከመጀመሪያው ማለት ነው በጣም አስነዋሪ የሆነ እዚህ ልጅ ላይ እንደዚህ አይነት ነገር አለድሜው ምጭንበት ነገር ማለት ነው በጣም ነው የምትደብሩ እናንተ ላይክ ልትሰበስቡበት ከቲክቶክ ላይ ፎሎ ልትሰበስቡበት እንዴት ነው እንደዚህ አይነት ሰው እንደዚህ አይነት አስነዋሪ ነገር እዚህ የ15 ዓመት ልጅ ላይ እንደዚህ ጭናችሁ አብሮ እንዲኖር የምትፈቅዱለት ፊቱስ ቢሸፈን እንዴት ነው አምኖ የሚቀበለው ይሄ ልጅ አስቡት እኔ ነኝ የተወንኩት ቢል እንኳን እኔ ነኝ እንደዚህ የሰራሁት ብሎ ቢናገር ለጓደኞቹ አንድ ቀን መተንፈሱ አይቀርምና ፊልም ሆኖ ቢወጣ ተሸፍኖ ቢወጣ እንዴት ነው ይሄ ልጅ እንደዚህ አይነት ነገር ሊያደርግ የሚችለው ሰው አታችሁት ነው ምን ችግር አለው ደና ከፍ ያለ ሰው ብታሰሩ ምን ችግር አለው ላይክ ልትሰበስቡበት ቢበዛ እኮ እናንተ ቪው ልታገኙበት እኮ ነው ዩቲዩብ ላይ ብቻ ነው እንዴት ነው እንደዚህ ነገር ልታደርጉ እሊናችሁ ይፈቀድላችሁ አታስቡም ለምን ልጅ የለም አንተ ወንድም የለም ወንድምን ተሰራም ነበር እንዴ የሰራው ሰውየው ሌላ ሰው ለምን አልመረጥክም ለራስ ለምን አሰራም ለምን አትጋፈጡም ነገር እንደዛ ነገሮች ነው ወንድምን አታሰራም ምን ችግር አለው ወንድምን አሰራ ልጅ ነው እሱም ይሄ ልጅ ነው ወይ ደግሞ ልጅ ካለ ልጅንም አሰራ ኖርማል እኮ ነው በቃ እንዴ ልጅን አሰራ ችግር የለውም የዚህ ችግር ካለ ያንተ ልጅ ቢሰራ ምን ችግር አለው ወንድም ቢሰራ ምን ችግር አለው እንዴ ለምን አታሰሩትም እነሱን የሰው ልጅን የምታጋፍጡበት እንደዚህ አይምሮ ምን ይዞ እንደሚያርግ እቺ ሴትዮ ባለ ትዳር ነች ልጆች አላት የልጆች እናት ነች የሷ ልጆች ምን ሊሰማቸው ይችላል ብለህ አስበህ ታውቃለህ ብር እንሰጥሻለን ከማለት በፊት ንገረኝ እስኪ ለዚህ መልስ አለክ እቺ ሴትዮ አሁን ከባላ ጋር ብትፋታ ተጠያቂነቱ የማን ይመስላል እሊና ሲያርፋል ነገሩ እሊና ቢኖር እንደዚህ አታደርግም ነበር እሊና ብስለውንክ ነው ሲጀምር ማለት ነው እሊና ቢኖር እንደዚህ አይነት ነገሮችን አታደርግም ነበር እሊና ስለሌለ አደረከው እንጂ እቺ ሴትዮ ቤት ይኑራት ትዳር ይኑራት አይኑራት እሊና ቢኖር አንተ በራሴ ነገሮችን ለማስተካከል እና እንትን ሁሉንም ነገር በራሴ መስራት ትችል ነበር ለምን ከሚስት ጋር አሰራም ሚስትን ከልጅ ጋር ለምን አታሰራቸው ኖርማል እኮ ነው በቃ የዚህ ኖርማል ከሆነ የነሱ ፊት ይምሻፈናል የሚስትን ብታሰራ ቀላል እኮ ነው አንተ ከነገሩ ጀርባ ስላለ ማንንም ምንም ቢያወራ አንተ ስለምታውቀው ችግር የለውም እቺ ሴትዮ ግን ምንም ሳታውቀው ከልጆቿ ጋር ከባሏ ጋር
ይሄ ሁሉ ጫና ሲደርስበት ከማህበረሰቡ እንዴት ብላ ነው እድር የምትሄደው? እንዴት ብላ ነው የሰው ለቅሶ የምትሄደው? ሰርግ የምትሄደው? እንደዚህ አስነዋሪ የሆነ ነገሩን ሰርታ ከልጇ ጋር ልጇ አይደለም ኢቭን እንኳን ልጅ አይደለም ሀያት እኮ ነው የምትሆነው። ለዚህ አስባችሁታል? ይሄን ለምን አንተ እንትን የለም ነበር ከሀያት ጋር ለምን አልሰራም? አያትን ወስደህ ከልጅ ጋር ብታሰራ እኮ ያምር ነበር። ምክንያቱም በቃ ኖርማል ነው። አንተ ነገሮችን ስለምታውቀው የማህበረሰብ ጫና ቢኖርም የባለቤትና የሌላው ይቀልላት ነበር። አንተ የምትፈልገው ላይክ እና ፎሎ ነው የምታገኝበት። ይሄ ልጅ ደግሞ ከቤተሰብ ችግሩን ተጠቅመህ ደካማ ጎኑን አይተህ ቤተሰብ አስተዳዳሪ እንደሆነ ቤተሰቦቹ እንደዚህ አይነት ነገር ሰርቶ እንደሚረዳ አውቀህ እንደዚህ አይነት ነገር ስታሰራ ምን ተሰማ? ለህሊና እረፍትን ታገኛለህ? አረ መድኃኒዓለም እረፍት አያሳገኝህ። አንተ የሞትክ በቁም ነው የሞትከው። በስባሳ እኔ እንድታስጠናኝ ቀጠረልኝ። ቤቷ ደግሞ ትንሽዬ ቤት ናት። ከኛ ቤት ጠባብ ቤት ነው። ስለዛ ያለው አንድ ፍራሽና አንድ አልጋ ብቻ ነው ያላት እና በጣም በቃ ደስ ይለኛል። በቃ እኔ ትምህርት ቤት ሆኜ ራሱ እሷን ነው ማስበው፣ ጥናቱን ነው ማስበው። ቤት ትምህርት ቤት ሆኜ ራሱ ማለት ነው። የሚገርምሽ ነገር ቤት ልክ የእሷ ቤት እንደገባው ፍራሹ ላይ ነው ቁጭ ምለው። ወንበር ምናምን የላትም። ትናንሽ ወንበር ነው እንጂ ያን እንደዚህ ትላልቅ ወንበር የላትም። ፍራሽ ላይ ነው ቁጭ ምለው ማለት ነው። ፍራሽ ላይ ቁጭ እንዳልኩኝ በቃ ትመጣለች። ዛሬ ተሰጠ የቴቱ ነው ብላ ታይልኛለች። በቃ ከምታስጠነኝ ይቅር ጠሩና በጣም ደስ ይለኛል። በቃ ጠሩና በጣም ደስ የሚለኝ ከሷ ጋር ስታስጠነኝ ጠሩና በጣም ደስ ይለኛል። ከሷ ይልቅ በቃ ጠሩናን በቃ አካላቷን ምናምን ነው ማየው። የሚገርም ነው። እሺ እንዴት ነህ ትምህርት ላይስ? ትምህርት ላይማ ጎበዝ ተማሪ ነኝ። በእሷን ራሱ አኮራታለሁ። አባቴም በቃ ደስ ይሏል። በዚህ የተነሳ ራሱ የቤት ኪራይ ራሱ አትከፍልም። አቤት እንደ ቤተሰቡና ነው የምንኖረው። እኔ ስለምታስጠናኝ በትምህርት ሁሌ አንደኛ ነው የምወጣው። በዚህ የተነሳ የቤት ኪራይ ራሱ አትከፍልም ነበር። እሺ ከዛስ እንዴት ነው ወደ ፍቅር ግንኙነት የተቀየረው? ነገር ማለት እንደምታፈቅራት ታውቅ ነበረ እሷ? አዎ ታፈቅረኛለች እሷም። እውነት? አዎ። እንዴት በምን አወቅህ እንደምታፈቅራት? እንዴ በቃ ታፈቅረኛለች። በጣም በብዙ ነገር አይቻታለሁ። እሷ ራሱ አፈቅራለሁ ምናምን ትለኝ ነበር። የውሸት አይደለም አይደል የምታወራኝ? እውነትህን ነው። እንዴት እቀልድሻለሁ? እዚህ ላይ ብዙ ሰው ነው የሚያየኝ። እንዴት በወንሳት እቀልዳለሁ? እንዴት ልቀልድ እችላለሁ? እሷም ታፈቅረኛለች አልክ። እንዴት ነው እንደምታፈቅረህ ያወቀው? በምን ሁኔታ እንደምታፈቅረኝ ያወቁት? በድርጊቷ ደግሞ ጎበዝ ነህ ትለኛለች። አንተ ልጅ ጎበዝ ነህ፣ ኧረ ጎበዝ ነህ ትለኛለች። ፈጣን ነህ እዚህ ላይ ትለኛለች። በጣም ነው የምወድህ ትለኛለች። በቃ በዚህ ነገር አወቁኝ። እናቴ ክፍለ ሀገር ሄዱ። ግቢ ውስጥ የነበሩት እሷ አታውቀውም የሞተውን ዘመዳችንን ማለት ነው። ያጎቴ ልጅ ነው የሞተው። ክፍለ ሀገር ለለቅሶ በሚሄዱበት ሰዓት እባክሽን ልጄ ይሄ ልጅ እንደው እስክንመጣ ድረስ ያዥልኝ፣ እያስጠናሽም በትምህርቱ እንትን እያልሽለት፣ እሱ ደግሞ አንቺን በጣም ነው የሚወድሽ፣ በቃ ያዥልኝ ብለው ሄዱ። በሚሄዱ ሰዓት እሷ ቤት ለማጥናት ሄድኩኝ እኔ ማለት ነው። እሺ ልክ እሷ ቤት ለማጥናት በሚሄድበት ሰዓት በዛን ሰዓት ጊዜ በጣም ኃይለኛ ጎርፍ፣ ኃይለኛ ዝናብ፣ በረዶ ነው ዝናብ ጣለ። በቃ ዛሬማ እዚህ ቤት ነው የምታድሪያለች። ምን ልበልሽ የተሰማኝ ደስታ፣ የተሰማኝ እርካታ፣ አንደኛ ስወጣ ራሱ እንደዛ ተደስቼ አላውቅም። በጣም ነው ደስ ያለኝ፣ በጣም ከምነግርሽ በላይ። የምርሽን ነው ስላት፣ አዎ በቃ ዛሬ ዘንቧል፣ እዚህ ነው የምታድረው። ደግሞ እዛ ራሱ እነሱ ሂደዋል፣ ከማን ጋር ትተኛለህ? እዚህ በቃ ታድራለህ አለችኝ። ደግሞ ራሱ እሷ ከእሷ ጋር በማድረሳት እኔም ፍራሽን ያስተኛችኝ እሷ አልጋ ላይ ነበር የተኛችው ማለት ነው። በቃ እኔ አላስቻለኝም፣ አልቻልኩም። ምን ልበልሽ እሷ አልጋ ላይ ተኛች፣ እኔ ፍራሽ ላይ ነበር የተኛሁት። ወጥቼ ተኛሁ አልጋ ላይ። እዛ በቃ እኔ የምፈልገው እንድትመጣልኝ ነው። ልጄን እፈልጋለሁ፣ እሷንም በጣም ነው የምወዳት። ሁለቱም እንዲመጡልኝ እፈልጋለሁ። አብሬያቸው መኖሩ በጣም ነው የምፈልገው። እናቴ በእናቴ ይዤሻለሁ። እንደው እናት ካለሽ አባት ካለሽ ተባበሪ። አብረን አይደለንም አሁን። እሷ እኔ ማቆ እንደምትወደኝ እንደምወዳት። ለምንድን ነው እዚህ ስቱዲዮ የቀጠርሽኝ?
ማግኘት እፈልጋለሁ ብሎ ስላለኝ ነው። ምን አይነት ሰው ነሽ አንቺ? ደግሞ ካንቺ ማጣራት ምን አይነት ሰው ነሽ? ስለኔ ታውቂያለሽ? የሰው ፐርሰናሊቲ አትንኪሽ። ምን አይነት ጋዜጠኛ ነሽ አንቺ? እንዴት እዚህ ትጠሪኛለሽ? እኔ እኮ አንድ መምህርት ነኝ። አውቃለሁ መምህርት እንደሆንሽ ጭራሽ ልጃችን አስተውይ። እንግዲህ ከዚህ ህፃን ይሄ ይጠበቃል። ዲሲፕሊን አልተማርክም አንተ። ለቀቀኛውን ህፃን ነው በላ። አንቺ የሚለው ነገር እውነት ነው የሚለው ነገር እውነታውን ለማጣራት ብቻ ነው። አሁን አንቺን የጠራሁሽ ስፔሲፊካሊ አንቺን እሷ ናት ከእሷ ነው ልጅ ያለኝ ብሎ እሷ ናት ያረገዘችው ልጁ የኔ ነው ስለዚህ አገናኝ ብሎ ስላለኝ ነው። ኧረ እባክሽ ባንቻ የማስታስቢ ከዚህ ከህፃን እኔ አስተማሪ ነኝ እያልኩሽ እንደዚህ አይነት ነገር ማድረግ ይመስልሻል? እኔም እኮ እውነታውን ለማወቅ ነው። እንደ ድሮችን ይሻለናል። ኧረ በእናትሽ ይሻለው አንተ ልቀቀኝ። ልጆችንስ ጸቤን እኮ አስተካክያለሁ። ስራ ጀምሬያለሁ። የራሴ ነገር አለኝ። ለምን አትኖርም? በእንዳንተ አይነት ልዋረድ ነው እኮ ጸቤን እኮ ይዣለሁ። እርጉዝ ነሽ እያለኝ ነው። እርጉዝ ነሽ? አዎ እርጉዝ። አንቺ ዶክተር ነሽ? ልትመረምሪኝ ነው የጠራሽ? ያለኝን ነው የነገርኩሽ። በጣም ተሳዝኛለሽ። እኔ አንድ መምህርት ነኝ። ገባሽ አይደል? በዲሲፕሊን ተማሪ አስተምራለሁ እያልኩሽ እንዴት እንደዚህ አይነት ጥያቄ ትይጂኝ? አንቺ ብዬሽ እኮ ነው አልተማርኩም። በጥፊ እንዳልለው ነው። ጎበዝ ተማሪ ለራሱ ነው አለ። እኔ ለትዕግስት ነው እንዴ? ትይጂኝ በእናትሽ ይዤሻለሁ። እኔ እኮ እወድሻለሁ። ምን ነሽ? ይሄን ሁሉ ነገር የምታመጪው እኮ አንቺ ነሽ። ደግሞ በክብር ጠራውሽ ሰርፕራይዝ አለኝ ምናምን ብለሽ ታቅራራለሽ እንዴ? እንዴት እንዲህ ታደርጊያለሽ? በእናትሽ ይዤሻለሁ። እኔ እውነታውን ብቻ ከአንቺ መስማት ነው የፈለኩት። የእውነት ይሄ ልጅ የምታውቂው ከሆነ የምታስጠኙ ከሆነ የነገረኝ ታሪክ እንዳለ እውነት እንደሆነ ትክክል ነው። አስተማሪው ነበር ጓስጠን ነበር። አዎ እነሱ ቤት ተከራክሮ ነው ነበር። አዎ አንተ ስራቲን እኮ ይዣለሁ። ትይጂዬ ትምህርት እኮ በእናትሽ ወደዛ አድርጊልኝ ነው። ቁጭ በልልኝ አንዴ በስነ ስርዓት ቁጭ በልና እኔ እውነታውን ለማጣራት ማለት ለእሷን የጠራኋት። ስለዚህ ከእሷ ጋር ያለኝን ነገር ትሰማለህ ማለት ነው። እኔም ከእሷ እውነቱን አጣራለሁ። እሺ ይኸውልሽ እሱ ከነገረኝ ታሪክ ነው የምነሳልሽ። እነሱ ቤት ትኖሪ ነበረ፣ ታስጠኙ ነበር እና ደግሞ ከኔ ያረገዘችው እሷም ነግራኛለች። ይሄ ሁላ ነገር ሲፈጠር ማለት ማንም ይሄ ነገር ጥሩ ነው ይሄ ነገር መጥፎ ነው የሚልህ እህት ወንድም የለህም? እናትና አባትስ ምንድን ነው መልሳቸው? ምንም በቃ እህቴም ወንድሜም አግብተው ወጥተዋል። በቃ እኔ መጨረሻ ልጅ ነኝ። እሺ በቤት ውስጥ በቃ የመጨረሻ ልጅ እንደመሆኔ ደግሞ የፈለግኩት ነገር ነው የሚደረግልኝ። እህቴም ወንድሜም አግብተው ወጥተዋል። አብረውኝ አይደለም የሚኖሩት። በዛም ምክንያት ነው ሁላ ነገር የተፈጠረው። ስለዚህ የምትቀርበው ሰው የለህም ቤት ውስጥ? በቃ ግቢ ውስጥ መቀርባት ያለችኝ እሷ ብቻ ናት። ሚስጥር ማውራት የፈለግኩት ነገር ማድረገው ሁሉ ነገር ማድረገው ፈተና ራሱ አምጥቼ ሁሉ ነገር ማድረገው ለሷ ነው። በቃ ለሷ ሁሉ ነገር በቃ ለሷ ብዬ ነው ማድረገው። እሷ ናት እሷን ነው የምቀርባት። ሌላ የምቀርበው ምንም ነገር የለኝም። እሷን ብቻ ነው የምቀርባት። ከእናትህ ጋርስ እንዴት ነው ግንኙነታችሁ? እንደሱ አልቀርባትም። እሷን ነው በደንብ የምቀርባት። ከሁሉም ግቢ ውስጥ ካሉት እሷን ብቻ ነው የምቀርባት። ከዛስ በኋላ ግንኙነታችሁ እንዴት ቀጠለ? በምን አይነት ሁኔታ? ሁሉ ነገር እንደነበረው እየቀጠለ ነበረ። ከዛም በኋላ ግን ይሁን አስተማሪ በተደጋጋሚ ሲመላለስ አየዋለሁ። ኦኬ እሷ ቤት? አዎ እሺ በተደጋጋሚ በጣም አብዛኛውን ጊዜ ሲመላለስ አየዋለሁ። ከዛ አንድ ቀን ጠየኳት። ምን ሆነሽ ነው? ምንድነው የአስተማሪ 10 የሚመላለሰው እዚህ ቤት ውስጥ ብዬ ጠየኳት። እሷም ከዛም በኋላ እንዴ ምን ሆነ ነው? ስላመመኝ እኮ ነው። ይሄን ሰሞኑን አሞኝ ነበር። ለዛ ነው የሚመላለሰው። ብዙ ነገር እያደረገልኝ ነው። ለዛ ነው የሚመላለሰው አለችኝ። ከዛ ለምን እንደዚህ ይመላለሳል እንዴ? ያዛለችና ያረገዘችው ልጅ ደግሞ የኔ ነው እያለኛለሁ። አንቺ ልጅ የኔ ነው አርግዣለሁ ብለሽ ነግረሽዋል አይደል? አዎ አርግዘሽ ነበረ ወይ? አሁን እርጉዝ ነሽ? ኦኬ። ስለዚህ ያረገዘችው ልጅ የኔ ነው እያለኝ ነው የነበረው። እስቲ አረጋግጭለት። እንዴት አንቺ ከ15 ዓመት ልጅ እኔ ያረግዛለሁ ስታስብ ለሰሚውስ ግራ አይሆንም? ይሄ ልጅ ከሚወለድ ወይ ቢሞት ወይ ደግሞ አባት የለውም ቢባል ነው እኔ የምመርጠው። ማለት ተፈጥሯል ብሎ ያለኝ ነገር አለ ማለት ግንኙነት እንደነበራችሁ ማለት ነው። የእውነት ያለኝ ነገር እውነት ነው። ተፈጥሯል ያለኝ ነገር እውነት ተፈጥሯል። አዎ አንድ ግቢ እንኖር ነበር እኮ አልኩሽ። አንድ ላይ እንዳዳራችሁ ነው
የነገረኝ። አድራችኋል አይደል አንድ ላይ? አዎ አድረናል የሚልሽ ነገርም ተፈጥሯል። እሺ ግን ስተት ነው በቃ ይሄ ስተት ስለሆነ በቃ ለተሰማው ነገር ይቅርታ። ደግሞ ስታስቢው አሁን ይሄ አንድ ፍሬ ልጅ እኔን የሚያስረግዝ ይመስልሻል? እሺ ከሱ ውጪ ሌላ ግንኙነት ነበረሽ? ከሱ ውጪ የነበረ ግንኙነት ነበረ? እሱ እንደሌለ እሱ ብቻ እንደሆነ ጠገብሻለሁ ነው እየነገረኝ የነበረው። አሁን አንቺ እኮ ስለሱ ነው እየጠየቅሽኝ ያለሽው አይደል? ስለሌላ ላይፌ የሚመለከትሽ አይመስለኝም። ነገር ግን ከሱ ጋር የነበረው ነገር ተፈጥሯል። ግን ይሄ እኔን ሊያስረግዝ አይችልም። በቃ ተፈጠረ። ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ። በዛ ግንኙነት ነገር ግን ከሱ ጋር የነበረው ነገር ተፈጥሯል። ግን ይሄ እኔን ሊያስረግዝ አይችልም። በቃ ተፈጠረ። ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ። በዛ ግንኙነት ምን ያህል ጊዜ ነበር የቆያችሁት? ከሱ ጋር ነው የምትይ? አዎ 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም። ትጂዬ ኧረ በእናትሽ ትጂ ለምን አንድ ላይ አንኖርም? አንድ ላይ መኖር እኮ እንችላለን። ትጂዬ ህፃን ልጅ እኮ ነው አይገባም እንዴ? ለአንቺ ብዬው ትምህርቴንም እኮ አቋርጫለሁ። ለምን ትምህርቴንም አንጀምርም? ለምን ትምህርቴን አልጀምርም? ትጂዬ አዳምጠኛለሁ። ትጂዬ ያዝበል አዳምጠኛ እንዴ። እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። የራሴ ልጅ እኮ ነው ትጂዬ። ልጅ እሺ ልጅ በጭቃ የሚጠፈጠፍ ይመስላል እንዴ? አንተ ማስረገዝ አችልም። ህፃን ልጅ ነህ። አረ ትጂዬ ተይ አብረን እንኑር። እንደ ድሯችን መሆን እኮ እንችላለን። ትጂ ጭራሽ ምን ሆነሽ ነው? ድሯችን ቤተሰቦችም እኮ ያው ትምጣ እኮ ብሏል። ልጅ አለኝ ስላቸው ደስ ብሏቸዋል። ግቢውን አይተሽዋል አይደለ? ማስተዳደር እኮ ይችላሉ ቤተሰቦች። አዎ ያንተ ያተንከሲስ አባት ካተቱሽ ሆነ ያለክ። አረ ትጂዬ አረ ዝም በል ሆነ ትጂጂ አትበልብኝ። ህፃን ልጅ አንተ ህፃን ነህ፣ ማስረገዝ አትችልም አልኩ። አርፈህ ቁጭ በል። ቤተሰቦች እኮ ነግሬያችኋለሁ። ትምጣ እሺ እናኖራታለን። ልጁም ይምጣ እሷም ትምጣ እናኖራታለን እኮ ብለዋል። አረ ትጂዬ በእናትሽ ይሻለው። ያንተ ቤተሰቦች ናቸው። አቶ ተሾመ ያ ከይሴ አባትህ ነው ትምጣ ያለው። እሺ ነው ውርደቱስ ጓደኞቼ ውርደቱን እሺ ሊላኔ እንኳን እሺ በከንቱ ልቀጥ ብለህ ትምህርትህን ቀጥ ልታስጠነኝ ይቅር። ጠሩና በጣም ደስ ይለኛል። በቃ ጠሩና በጣም ደስ የሚለኝ ከሷ ጋር ስታስጠነኝ ጠሩና በጣም ደስ ይለኛል። ከሷ ይልቅ በቃ ጠሩኗን በቃ አካላቷን ምናምን ነው ማየው። የሚገርም ነው። እሺ እንዴት ነህ ትምህርት ላይስ? ትምህርት ላይማ ጎበዝ ተማሪ ነኝ። በእሷን ራሷ ኮራታለሁ። አባቴም በቃ ደስ ይሏል። በዚህ የተነሳ ራሱ የቤት ኪራይ ራሱ አትከፍልም። አቤት እንደ ቤተሰቡና ነው የምንኖረው። እኔ ስለምታስጠናኝ በትምህርት ሁሌ አንደኛ ነው የምወጣው። በዚህ የተነሳ የቤት ኪራይ ራሱ አትከፍልም ነበረ። እሺ ከዛስ እንዴት ነው ወደ ፍቅር ግንኙነት የተቀየረው? ነገር ማለት እንደምታፈቅራት ታውቅ ነበረ እሷ? አዎ ታፈቅረኛለች እሷም። እውነት? አዎ። እንዴት በምን አወቅት እንደምታፈቅራት? እንዴ በቃ ታፈቅረኛለች። በጣም በብዙ ነገር አይቻታለሁ። እሷ ራሱ አፈቅራለሁ ምናምን ትለኝ ነበር። የውሸት አይደለም አይደል የምታወራኝ? እውነት ነው። እኔ ያረገዝኩት ከአንተ አይደለም። በ2 ቀን በ3 ቀን ግንኙነት እኮ የኔ ጌታ ቤቢ፣ አንተ ህፃን ልጅ ነህ፣ ማስረገዝ አትችልም። እሺ ይሄን አርፈ ተቀበለ ቁጭ በል። አስረግጬ የምነግርህ ነገር ደግሞ እኔ ያረገዝኩ ወንድምህን ነው። ይሄ የአቶ ተሾመ ልጅ ነው። ጉድ የሰራኝ ያ ከይሴ አባት ነው። እዚህ ሆዴ ውስጥ ያለው ወንድምህ ነው። የእውነትሽን ነው? አሁን ያያልሽኝ? አዎ ነገርኩሽ እኮ እኔ ያረገዝኩትኝ ከሱ ሳይሆን ወንድሙን ነው። ለማንኛውም ልሂድ። እሺ እኔ መቤት ይበቃሻል እዚህ ድረስ። እሺ ማለት እንዲቆርጥለት በደንብ ንገሪው። ምን ልንገረው? ያረገዝኩት ከአባትህ ነው፣ ከአቶ ተሾመ ወንድምህን ያረገዝኩት። በቃ አለቀ። እኔ መቤት ልሂድበት። እሺ በጣም ይቅርታ ይልሽ አንዴ። በቃ አካሄዷ ደስ ይለኛል። በቃ ስታስጠናኝ አብሶ ደግሞ ስታስጠናኝ በጣም ነው ደስ የሚለኝ። በቃ ከንፈሯ፣ እንቅስቃሴው፣ ጠረኗ ብሶ በጣም ደስ የሚለኝ። በቃ ምን ልበልሽ፣ ልገልጽልሽ አልችልም። ሁሉ ነገሯ በጣም ደስ የሚለኝ። በቃ ምን ልበልሽ፣ ከሷ በቃ ሱስ ነው ያዘኝ። አሞኝ ራሱ እሷ ቤት ሳልገባ አልውልም። በቃ አሞኝ ራሱ እሷ ቤት ሳልገባ አልውልም። በቃ ደስ ነው የሚለኝ ሁሉ ነገሯ። በቃ ምን ልበልሽ፣ በቃ ኪዷ፣ ሁሉ ነገሯ፣ ቁጭ ስትል ስታወራ ሳያት ሁሉ ነገሯ በጣም ደስ ይለኛል። በቃ በጣም ነው የምወዳት። እንደዚህ መግለጽ ራሱ አልችልም። አሁን በቃ ከሷ ሱስ ነው ያዘኝ። በቃ ምን ልበልሽ፣ ሁሉ ነገሯ ደስ ይለኛል። ሁሉ ነገሯ ነው የምወድላት። ሁሉ ነገሯ በቃ እንቅስቃሴዋ፣
ቁጭ ስትል ያለው ስራ ስትሰራ ቤት ውስጥ እኔ ደግሞ ስትመክረኝ ታስጠነኝ በጣም ደስ ትለኛለች። አብሶ ደግሞ ጠሩና በጣም ደስ ይለኛል። በጣም ከመነግርሽ የበለጠ ከሁሉ ነገሯ በቃ ሁሉም ነገሯ ነው በቃ ሱስ ያዘኝ። የሚገርምሽ አሁን ራሱ ከሷ ጋር መለየት አልፈልግም። ደግሞ ራሱ እርጉዝ ናት። እርጉዝ ናት? አዎ። ኦኬ። ባለትዳር ናት ማለት ነው? ባለትዳር አይደለችም። ታዲያ ከማን ያረገዘችው ባለትዳር ካልሆነች? እንዴ ከኔ እኮ ነው ያረገዘችው። ምን ሆነሽ ነው አንቺ? አልገባኝም። እንዴ እወዳታለሁ ትወደኛለች እያልኩሽ ከኔ እኮ ነው ያረገዘችው። ምን ማለትሽ ነው? እና ታዲያ እሺ ካንተ ይሁን ይባል ማለት አንተ ልጅ ነህ እኮ በጣም ልጅ ነህ። እና እሺ ንገረኝ እስቲ። እኔ ያሰረኝ ካሊድ ነው። ካሊድ ነው ያሰረኝ። የመጀመሪያ ቀን እኔ ፋዘር ቤት ሰራ ነበር ክረምት ላይ 7ኛ ክፍል የነበርኩ ማለት ክረምት አካባቢ 3 ወር የክረምት 3 ወር ፋዘር ቤት ተምሬያለሁ ማለት ነው። በመርሳት እዛ በቃ ቲያትር ሰርቻለሁ። ብዙ ደስ የሚል ነገር አሳልፌያለሁ ማለት ነው። ከዛ ፋዘር ቤትም አውቀዋለሁ። እኛ ሰፈርም አውቀው ነበር ካሊድን ማለት ነው። ፋዘር ጋር ትሰራለህ? አዎ። እኛ እኮ ሲነሮች ውጭ ጋር ነው የምንሰራው። እናንተ ውጭ ነው የምትሰሩ፣ እናንተ ውስጥ ነው የምትሰሩት፣ ብር እየከፈላችሁ ነው ምናምን። አዎ ምናምን አልኩት። ልክ ከዛም በኋላ እንደዚህ አለኝ፣ አሁን ፊልም ምናምን አገኝልሃለሁ እኔ እንሰራለን አለኝ። እሺ ምናምን አልኩት። በቃ ደስ ብሎኝ ምናምን ከሱ በፊት ያሰራኝ ፊልም አለ መፍትሄ የሚባል ፊልም። እሱ ጽድት ያለ ፊልም ነው፣ እንደዚህ አይነት ፊልም አይደለም። ከዛ በቃ በሱ ፊልም አምኜዋለሁ እሱ ማለት ነው፣ እንደዚህ አይነት ነገር አያደርግኝም ብዬ። ከዛ በቀጣይ ቀን ጠራኝ። ጠዋት ላይ ነበር ሞዴል ፈተና ነበርን ማለት ነው። ሞዴል ፈተና ተፈትኜ የመጨረሻ ፈተና ተፈትኜ ከሰዓት ነበር የሄድኩት። ልክ ጠራኝ ሄድኩኝ። በቃ ዞርን የታክሲ ራሱ መብቴን በኔ ብር ነው ሄደው። እሱ ራሱ ብር ራሱ አልያዝም ነበር። እንደዛም ሆኖ ሄደን እስክሪብቶን አሳየችኝ ልጅቷ፣ አነበበችልኝ። ይሄን ነው የምትሰራው እንዴት ነው ምናምን አለችኝ። እኔ በቃ የምፈልገው በጣም ነው ሙያውን በጣም ነው የምወደው። በዚህ ሙያ ማደግ እፈልጋለሁ፣ በዚህ ሙያ መስራት እፈልጋለሁ። በቃ በዚህ ሙያ ቤተሰቦቼን ማስተዳደረው እኔ ነኝ። አያቶቼ ደካማ ናቸው። አያቶቼ እነሱ ማኖረው እኔ ስለሆንኩኝ በቃ በዚህ ሙያ ነገር አድርጌ ለእነሱ ማድረግ እፈልጋለሁ። ስለዛ በቃ እኔ ስለሆነ አላየሁትም። ብለን ይደረጋል ምናምን ብላት ነበር እሷ። እኔም ሰምቻለሁ አዎ ምናምን ብላኝ ነበር። ከዛ በቃ ሰራዋለሁ ምናምን አልኩኝ። ጉጉቱ ያለኝ ከዛ ሰሩት። ከዛ ውጪ ተወጣ ጓደኞቼ ምናምን ሁሉም ሰው እዚህ ሙያ ቤተሰቦቼን ማስተዳደረው እኔ ነኝ። አያቶቼ ደካማ ናቸው። አያቶቼ እነሱ ማኖረው እኔ ስለሆንኩኝ በቃ በዚህ ሙያ ነገር አድርጌ ለእነሱ ማድረግ እፈልጋለሁ። ስለዛ በቃ እኔ ስለሆነ አላየሁትም። ብለን ይደረጋል ምናምን ብላት ነበር እሷ። እኔም ሰምቻለሁ አዎ ምናምን ብላኝ ነበር። ከዛ በቃ ሰራዋለሁ ምናምን አልኩኝ። ጉጉቱ ያለኝ ከዛ ሰሩት። ከዛ ውጪ ተወጣ ጓደኞቼ ምናምን ሁሉም ሰው እኔ በቃ የምፈልገው በቃ ጥሩ አርቲስት ነበር የምፈልገው። በጥሩ ነገር ቢጠራ ያው የስም ጥሩ ነበር፣ መጥፎ ነገር ወደ እንጂ ማለት ነው። ለእኔም ለእሷም የትራንስፖርት ነው የምንሰጣችሁ። ዛሬ አካውንታችሁን ትነግሩናላችሁ። ከዛ ፓርቲቱ ስንሰራ በደንብ አውርተን በደንብ እንከፍላችኋለን፣ በሌላም ሰላም እንገናኛለን ብለውን እንደዛ ከሆነ እሺ ምናምን ብለን እኔም በቃ እቤት ምናምን በኋላ ስጠፋባቸው እንዳያብዱብኝ ምናምን ብዬ እሺ ምናምን ብዬ በሰላም ተለያይተን 600 ብር ሰጠችኝ። ካሊ የሚባለው 300 ብር ወሰደ፣ 300 ብር ሰጠኝ። የታክሲ ሰጠን፣ ምግብ ምናምን በላን መጥተው እሱም 300 ብሩን በታክሲ ምናምን ጠፋፍተው 100 ምናምን ብር የድል የራሱ የደረሰው ማለት ነው። እኔ የምፈልገው በቃ እኔ ከድሮ ጀምሮ ምኞቴም ነው መስራት። እንደዚህ የአርት ሙያ ያለኝ መሰራላለሁ። ፋዘር ጋርም ሰርቻለሁ። ትምህርት ቤትም የተለያዩ ቲያትር የሚያስተምር ቲያትር እያቀረብኩላቸው አስተማሪዎቹም ራሱ ያደንቁኛል፣ ጎበዝ ይሉኛል። በቃ ሰፈር ውስጥ ምናምን አብዛኞቹ ደግሞ እንደዚህ ስነግራቸው አያምኑኝም። አንተ እንደዚህ አሰራም ሲጀምር አያሰሩ ምናምን ነው ቢሉኝ። እኔ ያየሁት ማታ ላይ ነበረ። ልክ ማታ ላይ ከዛ ደወለች ልጅቷ ማለት ነው። አይሎ ምናምን አልኳት። ልክ ከጓደኛዬ ጋር ቤት ልክ ስገባ ፓርቲቱ አሰራም ፓርቲቱ ነገ 8 ሰዓት ላይ ሲሆን እንደተለመደው ከካሊድ ጋር ከፈለክ ለብቻና ቦታውን የተኳል ፓርቲቱን ሰራን አለችኝ። እንዴ እንደተለቀቀ አላወኩም። በቃ መፍትሄ እንደሱ አይነት ድራማ ምንና የማይካበር መስሎኝ
ፋዘር ጋር የሚማር ካልድ የሚባል ልጅ አለ። ከዛ ደወለልኝ እና የሆነ ስራ ነበረ አንቺ ትሰሪዋለሽ ብዬ ነው ምናምን ሲለኝ ምን አይነት ስራ ነው አልኩት። እኔ ሌላ ስራ ነበር እኔ መተዳደሪያዬ በይው በቃ ብዙ ቦታ ጥሩ ነገር እሰራለሁ። ከልጅነትም ጀምሬ ደግሞ ትወና ፈልግ ነበር። በቤተሰብ ችግር ምክንያት ስላልተሳካልኝ አልተማርኩም። አረብ ሀገር ነበርኩኝና በመሀል መጥቼ ፋዘር ጋር እየሄድኩኝ እማር ነበር ማለት ነፃ ትምህርት ማለት ነው። አሁን የፋዘር ትምህርት ቤት ደግሞ ገባሽ ተማሪዎቹ ሲኒየር የነበሩት ተበትነዋል። የሚያስተምሩን ጥሩ ሲኒየሮች ነበሩና ብዙም እውቀቱ የለኝም እኔ ስለትወና ግን እሰራለሁ። በቃ በልምድና በፍላጎት ነው እኔ የምሰራው። ከልጅነቴ ፍላጎት ስላለኝ ነው። አየር ጤና ትምህርት ቤት ተምሬያለሁ። የማነ ብርሃን ትምህርት ቤት ተምሬያለሁና እፈልግ ነበር ትወናና ስላልተሳካልኝ ነው በመሃል በቤተሰቦቼ ችግር ምክንያት አረብ ሀገር ነበርኩ። ከአረብ ሀገር መጥቼ ደግሞ ያው አይለቅሽምና ጥበብ እሰራለሁኝ። አንዳንድ ቦታ ጥሩ ሰዎች ያሰሩኛል። እኔም ከጥበቡ ፍቅር ነው የምሰራው እንጂ ለሌላ ነገር አይደለም። በመሃል ይሄ ልጅ ፋዘር ጋር አውቀዋለሁ ገባሽ። ፋዘር ጋር ግቢ ውስጥ ከክላስ ከምንማርበት ክላስ ወጥተን ደጅ እንማራለን እና አንዳንዴ ሲሄድ ካስት ከዛ አገኛለሁ። ጥሩ እውቀትም ግንዛቤ የሚያገኙት ከዛ ከልጆቹ ከሲኒየሮቹ ነው። ስማቸውን መጥቀስ አይኖርብኝ እንጂ ሲኒየሮቹ ጥሩ ያስተምሩናል። እና ግን ይሄ ጥልቅ ያለ ስለ ትወና ስለ አክተር ስለ ስክሪፕት ጥልቅ ያለ እውቀቱ የለኝም። ለምን ተበትኖ ትምህርት ቤቱ ደጅ ዛፍ ውስጥ ነው የሚማሩት። እኔ ደግሞ ሕፃን ልጅ ስላለኝ አልተመቸኝም። ከዛ ልጁን እዛ ነው የማውቀው። ደወለና የሆነ ላንቺ የሚሆን ስራ አለ በጣም ፈልግሻለሁ ምናምን ሲለኝ እኔ ደግሞ ተከታታይ ሌላ ቦታ ስራ ነበረኝ። ሰርቼ ስመጣ 2-3 ቀን ነው የከነሰልኩበት። የሚገርምሽ ነገር ከዛ በእናትሽ ዛሬ ልጁ የሚሰራው ይመጣል አለኝ ሲለኝ እኔ የት ነበረኝ ቀረጻ መሰለሽ ኮተቤ 02 አካባቢ ቀረጻ ነበረኝ። በጊዜ ጨረስን። ስንጨርስ ደወለልኝ ልጁ መጥቷል በእናትሽ ከሩቅ ነው የመጣው አታስለፊው ነይ ቢሮ ሲለኝ ቢሮአቸው ደግሞ የት ሆነ መሰለሽ በዛው በኮተቤ ስትመጪ እዚህ በሳሊተ ምሕረት አይደል የምታልፊው ሳሊተ ምሕረት ጋር ወርጄ ፊጋ በሚያስወስደው መንገድ ላይ ነው ቢሮአቸው ሲል መጣ። ስለምን ግን አልተነገረኝም። ስራ ቢሮ ግን ተነገረኝ በምልክት አላውቀውም። ሰርቼላትም ራሱ አላውቅም። ከዛ እሷ ስትቀበለኝ ሞባይል እጇ ላይ ይዛለች። ከገባው በኋላ ግቢ ያለችኝ ገብቼ ቁጭ አልኩ። ስራው ምንድነው ስላት እነግርሻለሁ ልጁ እየመጣ ነው ምናምን አለች። ብለር ነው ስላት አይ ብለር አይደለም መጀመሪያ ስራው ልንገርሽ አለች። ከዛ እሺ ስራውን ንገሪኝ ብላ ስትነግረኝ ቀፈፈኝ። ስለ እውነት ነው የምላችሁ በጣም ቀፈፍ ሲለኝ ልጁ ግን የት አለ መጀመሪያ አልኳትና ኧረ ይሄማ አልሰራውም ስላት አይ የሚያስተምር ነው እኮ ምን ችግር አለው? ታሪኩን የጻፍነው እኛ ነው። ይሄ ለትምህርት ነው። አሁን ብዙ ልጆች እንደዚህ ምናምን ስትለኝ ኧረ ይቀፋል፣ ደክሞኛል፣ ትንሽ ልረፍና ልሂድ፣ ከሌላ ቀረጻ ነው የመጣሁት፣ ስራሽ ግን ይቀፋል ስላት ካልደወለልኝ እየመጣ ነው በእናትሽ ልጁን ይዘን አሪፍ ስራ ነው አንቺ ትወጪዋለሽ ብዬ ነው በትወና ምናምን ሲለኝ ኧረ ካልድ ይደብራል ምናምን እያልኩት መጡ። ሲመጣ ልጁን ሳየው ልጁ ይነግርሻል። ኧረ በስመ አብ ነው ያልኩት ሳየው ከዚህ ጋርማ አልሰራም፣ ይሄ ስራ የሚሰራ አይደለም፣ እኔ ወደ ቤቴ ነው የሚሄደው ስላት በኮተቤ ስትመጪ እዚህ በሳሊተ ምሕረት አይደል የምታልፊው ሳሊተ ምሕረት ጋር ወርጄ ፊጋ በሚያስወስደው መንገድ ላይ ነው ቢሮአቸው ሲል መጣ። ስለምን ግን አልተነገረኝም። ስራ ቢሮ ግን ተነገረኝ በምልክት አላውቀውም። ሰርቼላትም ራሱ አላውቅም። ከዛ እሷ ስትቀበለኝ ሞባይል እጇ ላይ ይዛለች። ከገባው በኋላ ግቢ ያለችኝ ገብቼ ቁጭ አልኩ። ስራው ምንድነው ስላት እነግርሻለሁ ልጁ እየመጣ ነው ምናምን አለች። ብለር ነው ስላት አይ ብለር አይደለም መጀመሪያ ስራውን ልንገርሽ አለች። እዛ እሺ ስራውን ንገሪኝ ብላ ስትነግረኝ ቀፈፈኝ። ስለ እውነት ነው የምላችሁ በጣም ቀፈፍ ሲለኝ ልጁ ግን የት አለ መጀመሪያ አልኳትና ኧረ ይሄማ አልሰራውም ስላት አይ የሚያስተምር ነው እኮ ምን ችግር አለው? ታሪኩን የጻፍነው እኛ ነው። ይሄ ለትምህርት ነው። አሁን ብዙ ልጆች እንደዚህ ምናምን ስትለኝ ኧረ ይቀፋል፣ ደክሞኛል፣ ትንሽ ልረፍና ልሂድ፣ ከሌላ ቀረጻ ነው የመጣሁት፣ ስራሽ ግን ይቀፋል ስላት ካልደወለልኝ እየመጣ ነው በእናትሽ ልጁን ይዘን አሪፍ ስራ ነው አንቺ ትወጪዋለሽ ብዬ ነው በትወና ምናምን ሲለኝ ኧረ ካልድ ይደብራል ምናምን እያልኩት መጡ። ሲመጣ ልጁን ሳየው ልጁ ይነግርሻል። ኧረ በስመ አብ ነው ያልኩት ሳየው ከዚህ ጋርማ አልሰራም፣
ይሄ ስራ የሚሰራ አይደለም፣ እኔ ወደ ቤቴ ነው የሚሄደው ስላት ምን ችግር አለው ተዋናይ ይመርጣሉ። እንደገና ደግሞ ይሄንን እኮ ድራማ ነው ብለን ከስር እንጽፍበታለን። ልጆችን ለማስተማር ነው፣ ለትምህርት አንቺ መስዋዕትነት ብትከፊ ስትለኝ እሱ ተዋናይ ነኝ እኔ ምንም ችግር የለውም። ተዋናይ ስላችሁ ያው ጀማሪ በሆንም ፍቅሩ ከውስጥ ስላለኝ አንዳንድ ቦታ ስለምሰራ እሱ ልክ ነሽ ደግሞ መጥቻለሁ። በአንድ አቅጣጫ የመጣሁት ሳንቲሙንም ስለፈለኩት ስለምተዳደርበት፣ በዛ ላይ ደግሞ አመት በዓልም ነው። እስቲ ቆይ በሷ ጋር አልፌ ይዤው ልሂድ ሰርቼ ቀላል ከሆነም ነው እንጂ ብዬ ያሰብኩት እነዚህ ይሆናል ብዬም አላሰብኩም። ከዛ ገባውኝ ቁጭ ብዬ ልጁ ሲመጣ እኔ ነው ያልኩት። ልጁን ትጠይቂዋለሽ ከዚህ ጋርማ አልሰራም እኔ ኧረ በስመ አብ ምናምን ስላት ምንድነው ምን ችግር አለ ምናምን ስለኝ ካልሄድን ምን ችግር አለ ይሄ እኮ ተዋናይ ነው ሲለኝ ልጁ እንስራው በእናትሽ እኔ መስራት እፈልጋለሁ። የልጁን ጉጉት ነው ያየሁት። ስለ እውነት ነው የምላችሁ። በቃ በጣም ጓጉቶ እንስራው በእናትሽ እኔ እሰራዋለሁ፣ መተወን እፈልጋለሁ፣ መስራት እፈልጋለሁ ሲለኝ ቤቢ ይሄ ነገር አልኩት። እንደውም ልጁን እኔ አላውቀውም፣ የመጀመሪያ ቀን ማየቴ ነው። ቤቢ ነው ያልኩት። እኔ ከሱ በላይ ልጆች አለኝ የሚገርማችሁ። ቤቢ ያልኩት ይሄ ነገር ጥሩ አይደለም፣ ለኔና ላንተ ስምን ጥሩ አይደለም። እኔም ተከታታይ እሰራለሁ፣ ሌላ ጊዜ እንሰራለን፣ አይዞ ስለ በእናትሽ ከሩቅ ነው የመጣሁት፣ ሳንቲሙንም እፈልገዋለሁ፣ አንዴ ደግሞ መተናል እንስራው ሲለኝ ብለር ታረጊዋለሽ አልኳት። ይሄው ልጁ ፊት ነው ያልኳት ስላት በቃ እሺ ብለር ይደረጋል ስሩት አለች። እኔ ደግሞ ብለር ሆኖ ትምህርት ካለው ምንም ችግር የለውም። በዛ ላይ ምንም የተጠቀምንበት ነገር የለም። ፓርት 2 ስለሚሰራ የትራንስፖርት ነው የተሰጠን። ልጁንም መጠየቅ ትችላላችሁ። ህዝቡ የሚያወራው ሌላ ነገር ነው። እኔ ግን የትራንስፖርት ነው ተቀብያት። ፓርት 2 ስትሰሩ ቪው ሲበዛ ብራችሁ ይከፈላል ተባለ። ብድግ ብለን ወጣ። የትራንስፖርት ለኔ የተሰጠኝ 600 ብር ነው። አሳይሻለሁ በአካውንቴ ነው የከተተችው። ከዛ 600 ብሯን ሰጠችኝ፣ በአካውንት ላከችልኝ። እዛው ቆሜ ካሜራማኗ ነች እንደውም የከተተችኝ። ከዛ ግን ስንት ልትከፍሉን ነው ይሄን ስራ ሰርተን ደግሞ መቼ ነው የሚለቀቀው ብሎ እሱ ጠየቃቸው። ከወር በኋላ ኤዲት አድርገን አስተካክለን እንደውም እኔን ምን አለችኝ፣ ደስ ብሎሻል ስለኝ አልወደድኩትም አልኳት። ህዝብን ቢያዩ አያምርም፣ እኔ አልወደድኩትም ስላት አይ እናስተካክለዋለን፣ ከዛ ደግሞ የምንለቀው ከወር በኋላ ኤዲት አድርገን ፓርት 2 ልትሰሩ ስትመጡ አይታችሁት ነው አይለቀቅም፣ ሲስተሟን ነው ምነግርሽ ስትል አይ እንደዛ ሆነ። ግን ሲሄድ ሁሉ ብታይ አልጣመኝም። በቃ እርምጃዬ ሁሉ ተሳሳተብኝ። በኮተቤ ስትመጪ እዚህ በሳሊ ተምረት አይደለም የምታሪፉ፣ ሳሊ ተምረት ጋር ወርጄ ፊጋ በሚያስወስደው መንገድ ላይ ነው ቢሮአቸው ሲል መጣ። ስለምን ግን አልተነገረኝም። ስራ ቢሮ ግን ተነገረኝ በምልክት አላውቀውም። ሰርቼላትም ራሱ አላውቅም። ከዛ እሷ ስትቀበለኝ ሞባይል እጇ ላይ ይዛለች። ከገባው በኋላ ግቢ ያለችኝ፣ ገብቼ ቁጭ አልኩኝ። ስራው ምንድነው አልኳት። ስራው ምንድነው ስላት እነግርሻለሁ ልጁ እየመጣ ነው ምናምን አለች። ብለር ነው ስላት አይ ብለር አይደለም መጀመሪያ ስራውን ልንገርሽ አለች። እዛ እሺ ስራውን ንገሪኝ ብላ ስትነግረኝ ቀፈፈኝ። ስለ እውነት ነው የምላችሁ በጣም ቀፈፍ ሲለኝ ልጁ ግን የት አለ መጀመሪያ አልኳትና ኧረ ይሄማ አልሰራውም ስላት አይ የሚያስተምር ነው እኮ ምን ችግር አለው፣ ታሪኩን የጻፍነው እኛ ነው፣ ይሄ ለትምህርት ነው። አሁን ብዙ ልጆች እንደዚህ ምናምን ስትለኝ ኧረ ይቀፋል፣ ደክሞኛል፣ ትንሽ ልረፍና ልሂድ፣ ከሌላ ቀረጻ ነው የመጣሁት፣ ስራሽ ግን ይቀፋል ስላት ካልደወለልኝ እየመጣን ነው በእናትሽ ልጁን ይዘን አሪፍ ስራ ነው አንቺ ትወጪዋለሽ ብዬ ነው በትወና ምናምን ሲለኝ ኧረ ካልድ ይደብራል ምናምን እያልኩት መጡ። ሲመጣ ልጁን ሳየው ልጁ ይነግርሻል። ኧረ በስመ አብ ነው ያልኩት ሳየው። ከዚህ ጋርማ አልሰራም፣ ይሄ ስራ የሚሰራ አይደለም፣ እኔ ወደ ቤቴ ነው የሚሄደው ስላት ምን ችግር አለው ተዋናይ ይመርጣሉ። እንደገና ደግሞ ይሄንን እኮ ድራማ ነው ብለን ከስር እንጽፍበታለን። ልጆችን ለማስተማር ነው፣ ለትምህርት አንቺ መስዋዕትነት ብትከፊ ስትለኝ እሱ ተዋናይ ነኝ እኔ ምንም ችግር የለውም። ተዋናይ ስላችሁ ያው ጀማሪ በሆንም ፍቅሩ ከውስጥ ስላለኝ አንዳንድ ቦታ ስለምሰራ እሱ ልክ ነሽ ደግሞ መጥቻለሁ። በአንድ አቅጣጫ የመጣሁት ሳንቲሙንም ስለፈለኩት ስለምተዳደርበት፣ በዛ ላይ ደግሞ አመት በዓልም ነው። እስቲ ቆይ በሷ ጋር አልፌ ይዤው ልሂድ ሰርቼ ቀላል ከሆነም ነው እንጂ ብዬ ያሰብኩት እነዚህ ይሆናል ብዬም አላሰብኩም። ከዛ ገባውኝ ቁጭ ብዬ ልጁ ሲመጣ እኔ ነው ያልኩት። ልጁን ትጠይቂዋለሽ ከዚህ ጋርማ አልሰራም እኔ ኧረ በስመ አብ ምናምን ስላት ምንድነው ምን ችግር አለ ምናምን ስለኝ ካልሄድን ምን ችግር አለ ይሄ እኮ ተዋናይ ነው ሲለኝ ልጁ እንስራው በእናትሽ እኔ መስራት እፈልጋለሁ። የልጁን ጉጉት ነው ያየሁት። ስለ እውነት ነው የምላችሁ። በቃ
በጣም ጓጉቶ እንስራው በእናትሽ እኔ እሰራዋለሁ፣ መተወን እፈልጋለሁ፣ መስራት እፈልጋለሁ ሲለኝ ቤቢ ይሄ ነገር አልኩት። እንደውም ልጁን እኔ አላውቀውም፣ የመጀመሪያ ቀን ማየቴ ነው። ቤቢ ነው ያልኩት። እኔ ከሱ በላይ ልጆች አለኝ የሚገርማት ቤቢ ያልኩት። ይሄ ነገር ጥሩ አይደለም፣ ለእኔና ለአንተ ስምም ጥሩ አይደለም። እኔም ተከታታይ እሰራለሁ፣ ሌላ ጊዜ እንሰራለን፣ አይዞ ስለ በእናትሽ ከሩቅ ነው የመጣሁት፣ ሳንቲሙንም እፈልገዋለሁ፣ አንዴ ደግሞ መተናል እንስራው ሲለኝ ብለር ታረጊዋለሽ አልኳት። ይሄው ልጁ ፊት ነው ያልኳት ስለ በቃ እሺ ብለር ይደረጋል ስሩት አለች። እኔ ደግሞ ብለር ሆኖ ትምህርት ካለው ምንም ችግር የለውም። በዛ ላይ ምንም የተጠቀምንበት ነገር የለም። ፓርት 2 ስለሚሰራ የትራንስፖርት ነው የተሰጠን። ልጁንም መጠየቅ ትችላላችሁ። ህዝቡ የሚያወራው ሌላ ነገር ነው። እኔ ግን የትራንስፖርት ነው ተቀብያት። ፓርት 2 ስትሰሩ ቪው ሲበዛ ብራችሁ ይከፈላል ተባለ። ብድግ ብለን ወጣ። የትራንስፖርት ለኔ የተሰጠኝ 600 ብር ነው። አሳይሻለሁ። በአካውንቴ ነው የከተተችው። ከዛ 600 ብሯን ሰጠችኝ፣ በአካውንት ላከችልኝ። እዛው ቆሜ ካሜራማኗ ነች እንደውም የከተተችኝ። ከዛ ግን ስንት ልትከፍሉን ነው ይሄን ስራ ሰርተን ደግሞ መቼ ነው የሚለቀቀው ብሎ እሱ ጠየቃቸው። ከወር በኋላ ኤዲት አድርገን አስተካክለን እንደውም እኔን ምን አለችኝ፣ ደስ ብሎሻል ስለኝ አልወደድኩትም አልኳት። ህዝብን ቢያዩ አያምርም፣ እኔ አልወደድኩትም ስላት አይ እናስተካክለዋለን፣ ከዛ ደግሞ የምንለቀው ከወር በኋላ ኤዲት አድርገን ፓርት 2 ልትሰሩ ስትመጡ አይታችሁት ነው፣ አይለቀቅም ሲስተሟን ነው ምነግርሽ ስትል አይ እንደዛ ሆነ። ግን ሲሄድ ሁሉ ብታይ አልጣመኝም። በቃ እርምጃዬ ሁሉ ተሳሳተብኝ።